ወይዘሮ ሀዩ የምትባሉ ሴትዮ እርስዎ ሴትዮ ስነ ስርዓት የያዙ ስንል የመዲያም ቅመሞች እናሰማለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው ማለት ነው። ዛሬ ልንገራችሁ የሆነ ነገር ማለት ነው። እንግዲህ ወይዘሪት ሀዩ የሰው ትዳር ሊያፈርሱ ነው። ስነ ስርዓት የያዙ እስቲ ኮሜንት ላይ ጻፉ ማለት ነው። ወይዘሪት ሀዩ እኔ ያመጣሻለሁ እኔ ወስድሻለሁ እያሉ ከአቶ ጀማል ጋር ሊያጣልዎት እንደሆነ ዜናው ተሰምቷል ማለት ነው። ስለዚህ እርስዎ ሴትዮ ስነ ስርዓት የያዙ ተብለዋል ማለት ነው። በመዲያም ቅመሞች ቅሬታ ቀርቦቦታል ቀርቦቦታል ማለት ነው። እና እርሰው ሴትዮ ያው እንግዲህ ስነ ስርዓት ይይዛሉ ብዬ አስባለሁ ማለት ነው። እና ሀዩ ማለት ነው እንግዲህ የሰው ትዳር አታፍርሱ ማለት ነው። እንግዲህ ሀዋ አምረራለች ማለት ነው። ሀዋ በቃ እኔ እመጣለሁ እንግዲህ የፈለገ ይሁን ጀማል ከሊወሊ ብላለች። እንግዲህ ጀማል የራሱ ጉዳይ ጀማል አቶ ጀማል እንግዲህ እርሰው ሰውዬ አንቱ ሚስትሁን አሳምረው ያዙ። አንቱ ሰውዬ ሚስትሁን አሳምረዋል። ዝም ብሎ ይኸው ሚስትሁን ሌላ ሰው ሊጠልፋት ነው ማለት ነው። የመዳም ቅመም ልጠልፋት ነው ማለት ነው። እንግዲህ ነፍስ ይማር ጀማል። እንግዲህ ምንም ማድረግ አንችልም እንግዲህ እኛ እና አቶ ሀዩ የምትባሉ ሴትዮ እንግዲህ ስነ ስርዓት ያዙ ብያለሁ። እኔ ተናግሬያለሁ፣ ብቻ እኔ የለሁበትም። የሰው ትዳር እንዲያታፈርሱ ብያለሁኝ። እርስዎ የራስዎን ባለቤት ጥለው መጥተው እንግዲህ የሰው ባል ደግሞ ጥላችሁን ማለት ጥሩ አይደለም እንዴ? ሀየስ እና እንደዚህ ነው እላችኋለሁ ማለት ነው። ለማንኛውም አቶ ወይዘሪት ሀዋ የምትባዩ ስነ ስርዓት ያዘው ተቀመጡ ባለው ጋር ማለት ነው። አዎ ባሎጋ ተቀመጡ፣ አርፋችሁ ተቀመጡ ማለት ነው። እኛ ሳንዲዮኑ አልሄድንም እንትን አላለም፣ እዚሁ አፈጀን ማለት ነው። እንግዲህ እናንተ ደግሞ እዛ ልጆቻችሁን ይዛችሁ ተቆመጡ። አዎ እዛው ተቆመጡ፣ እዚህ አትምጡ ማለት ነው። አዎ እና ወይዘሪት ሀዩ የምትባለው ደግሞ ነይ ወስድሻለሁ የምትለው ማለት ነው። ማፊ መውሰድ ማፊ ሰከር ዱባይ ሰከር ካላስ አይዋ ማፊ ሹሃዳ ወንድ ነበረ እኔ ወስድሻለሁ ምናምን የሚለው ሴቱ ጀመረ። አሁን ደግሞ ወይዘሪት ሀዩ እኔ ወስድሻለሁ በቃ ነይ ብላለች። ግዴታ ማለት ነው። እንግዲህ ምን እንደሚደረግ እኔ አላውቅም። ለማንኛውም ማለት ነው ውዶችዬ ስለ ሀዩ ወይዘሪት ሀዩ የምትባለው ሴትዮ ኮሜንት ስትጽፍ ጥሩኝ ማለት ነው። እንግዲህ ዛሬ ጥሩኝ ኮሜንት ስትጽፍ ማለት ነው። ለማንኛውም ወዲያችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንሆናለን ማለት ነው። ወይዘሪት ሀዋና አቶ ጀማል በስነ ስርዓቱ ባልና ሚስት ሆናችሁ ተቆመጡ፣ እዛው ተቆመጡ። የምን ደግሞ ስደት ነው? ሁለተኛ አይታችሁታል። ስደት አይደል እንዴ? ካላስ ማፊ ስደት አሁን ካሊ ወለ ስደት እንዴ? ሹሃዳ ኩል ስደት እንዴ። ለማንኛውም ወዳችኋለሁ። ባይ